ምንድነው እየሮጥሽ መጣሽው? ለምን ዶክተሯን ስጠይቃት ደረሰ ካሰብነው በላይ በጣም ፈጠነብን። ልብስ ይዘሽ ነው ያለች። አረተ ሊወለድ ይችላል? አዎ እግዚአብሔር በዚህ ፍጥነት በእውነት ነው። ፋይዘን ክላሲካል ስለማይታየው ነው ያው እንኳን ወሰንታየው። Thank you. አለ ሕግህም በልቤ ውስጥ ነው፣ በታላቅ ጉባኤ ጽድቅን አወራለሁ። እነሆ ከንፈሮቼን አልከለከልክም። አቤቱ አንተ ጽድቄን ታውቃለህ። እውነትህንም በልቤ ውስጥ አልሰወርሁም። ማዳንህንም ተናገርሁ። ምሕረትህንና እውነትህን ከታላቅ ጉባኤ አልሰወርሁም። አቤቱ አንተ ምሕረትህን ከእኔ አታርቅ፣ ቸርነትህና እውነትህ ዘውትር ይጠብቁኝ። ቁጥር የሌላት ክፋት አግኝታኛለችና ኃጢአቶቼም ያዙኝ፣ ማየትም ተስኖኛል። ከራሴ ጠጉር ይልቅ በዙ፣ ልቤም ከዳኝ። አቤቱ ታድነኝ ዘንድ ፍቀድ። አቤቱ እኔን ለመርዳት ፍጠን። ነፍሴን ለማጥፋት የሚወዱ ይፈሩ፣ በአንድነት የሚጎስቁሉ። በእኔ ላይ ክፋትን ሊያደርጉ የሚወዱ ወደ ኋላቸው ይመለሱ ይጎስቁሉም። እሰይ እሰይ የሚሉብኝ የሚፈሩ ውርደታቸውን ወዲያው ይቀበሉ። አቤቱ የሚፈልጉ ሁሉ በአንተ ደስ ይበላቸው፣ ሐሴትን የሚያድርጉ። ሁልጊዜ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ይሁን ይበሉ። እኔ ችግረኛና ምስኪን ነኝ፣ ጌታ ግን ያስብልኛል። አንተ ረዳቴና መድኃኒቴ ነህ። አምላኬ ሆይ አትዘግይ። አንተ ያለ ደጉ መልአክ ገብርኤል እግዚአብሔር ቸር ነው። በቅዱስ ገብርኤል በቅዱስ ሚካኤል አማላጅነት በአቡነ ተክለ ሃይማኖት ተራዳይነት በእመቤታችን በቅድስት ድንግል ማርያም አማላጅነት ዳባሽነት እንግዲህ ሜላት ከጠዋቱ 5:40 ላይ በቅዱስ ገብርኤል ዕለት ሁለተኛ ሴት ልጇን በምጥ ተገላግላለች። ለዘላለሙ ስምህ የከበረ የተመሰገነ ይሁንልህ። እንኳን ደስ ያለሽ፣ የሴት ልጅ እናት ሆነሻል። ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ፣ ማርያም ያንቺን ክብር ይመሰክራሉ፣ ድንግል ያንቺን ክብር። ገብርኤል ምንድን ነው ያሳቀሽ? ገርሞኝ ነው። ምኑ? ሁኔታ። የቱ ሁኔታ? የነበረው በምጥ መውለድሽ። እዚህ አካባቢ በስመ አብ አሜን 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 አሜን። ሜላት አዲሱ ቤት ስትገባ ሰርፕራይዙን ስታይ እሺ የዝግጁ ነሽ? አዲሱ ቤት ደግሞ ሙሉ እቃው ገብቶ እጅግ በጣም ተውቦ አሸብርቋል። እንኳን ደህና መጣሽ ዱብች፣ እንኳን እዚህ አበቃሽ። ሰደይባ ሲያምር ወደዛም ምን አውቀሻል? እንዴ ምን ሳቅ ቀድመሽ አውቀሻል? ታረና ያራውኩኝ በጣም ነው የሚያምረው። አዲስ ነገር ደስ ይላል በጣም። አይ የለው በጣም ደስ ብሎኝ ነበር የወለድኩት። ቀላል ነበረ፣ በጣም ከባድ ነበረ ማለት መግለጽ ራሱ አይቻልም። የምጥን ስሜት ያማጠብ ብቻ ነው የሚያውቀው እንጂ አሁን እንዲህ ነው ብል ምንም የሚገባ ነገር አይደለም። ግን እጅግ በጣም ከባድ ነበር። በተለይ የሰራው መድኃኒቱ የመጨረሻው ሰዓት ላይ በቃ ፍጥንጥን ያለ ነበረ። በቡ ጊዜ እንደውም ረዘም ያለ ሰዓት ነበረ። በእሷ ጊዜ ግን 3 ሰዓት ነው በትክክል ቁርጠቱ የጀመረኝ። ከዛ በኋላ በቃ በጣም ነው ሲፈጥን የነበረው።
ስሜቱ ማለት ነው። ህመሙ በቃ ረፍት ራሱ የለውም ነበርና በጣም አስጨናቂ ነበረ። በጣም በሰዓቱ የነበሩት ሰዎች ያውቁታል ያንን ስሜትና 3 ሰዓት የጀመረኝ ኦልሞስት 5 ሰዓት ተኩል ላይ ወልጃለሁ ማለት ነው። የምስራች ምስር ብሉ የታለ እንዳትሉ በአሜሪካና በካናዳ ላላችሁ ስራታችሁ ለምትቸገሩ ወይም ልጆቻችሁን ለማሳደግ እቤት ለተቀመጣችሁ እነሆ የምስራች ኢዚ ቴክ ፎር ውመን በቀላሉ ውጤታማ የሚያደርጋችሁን ድንቅ ስልጠና ይዞ መጥቷል። ሶፍትዌር ዴቨሎፕመንት፣ የፍሮንት ኢንድ ዴቨሎፕመንት እና የፉል ታስክ ዴቨሎፕመንት ዊዝ ጃቫ በኦንላይን በሚመቾት ሰዓት ስልጠናውን በመውሰድና የኮዲንግ ዕውቀትን በመቅሰም ለተሻለ ደሞዝና ለተመቻቸ ስራ ራስዎን ብቁ ያድርጉ። በኢትዮጵያና በአሜሪካ ቁጥር ይደውሉልን። ያ ስሜት በጣም ይለያል። ምጡን አረሹም ያው ውሸት ነው። በነገራችን ላይ ልጅን ስታቅፊው ምትረሻሽ አይረሳም። እኔ አረሳውም፣ ግን ስሜቱ ግን በዛ ሰዓት ይጠፋል ልጅሽን ስታይ ማለት ነው። ምክንያቱም አንደኛ በቃ ሞት ነው የሚመስልሽ በዛ ሰዓት ያለው ስሜትና ምትሞቺ ከዛ በኋላ ልጅሽን ማታያት ምናምን ነው የሚመስልሽ ያ ስሜት። ግን መልሰው አምጥተው እንድታቅፊያት ሲያደርጉሽ ያው የእናትና የልጅ ስሜት የሆነ ደስ የሚል የተለየ ስሜት አለው። መግለጽም በጣም የሚከብድ ማለት ነው። ተስፋ ቆርጬ ነበር ማለት በምጥ አልወልድም የሚል በቃ ጠዋት ላይ በቃ ኦፕራሲዮን አርጊኝ ብያት ነበር ዶክተሯም ማለት ነውና በጣም የተገረምኩት ደግሞ የቅዱስ ገብርኤል ዕለት ነው የወለድኩት ማለት ነውና የቅዱስ ገብርኤል ስላድኖ ስለይዘንድ ስለነበር ይሄድ ነው እንዴት አስበህ ነው እንዴት እንደወልድ አስበህ ነው እያልኩኝ በጣም ጠይቅ ነበር እና አጠገቤ ነበር ስላድኖ በማመጥ ሰዓት ማለት ነው። በቃ የመጨረሻዎቹ ሰዓቶቹ ላይ በጣም ከአቅሜ በላይ ነበር የሆነብኝ ማለት ነው ስሜቱ እና ያው ቅዱስ ገብርኤል በቃ አንዴ ብቻ ምጬ እንደው በወጣልኝ የሚል ስሜት በውስጤ ራሱ ነበረ እና ማዋለጃው ቦታ ላይ ሲያደርጉኝ ግፋ 2 ነው አማጥኩምለው ከዛ የበለጠ አላማጥኩኝም። ወዲያው ነው የተወለደችው ማለት ነው። አው በርግጥ ያው እኔ ቤት መቀመጥ ስለማልወድ ነው ማለት ብዙ ጊዜ ስራ ላይ ነው ማሳልፈው። ኦፊስ መሄድ ነበር እስከምወልድ ቀን ድረስ ማለት ነው። አይደክመኝም ነበር ግን ያው እንቅስቃሴ ደግሞ የበለጠ ጥሩ ነው ብዬ ስለማስብ ስለነበር በጣም እንቀሳቀስ ነበር። የሚገርመው ራሱ ለወልድ 3 ቀን አካባቢ ሲቀር የእርግዝናዬን ፎቶ ራሱ የተነሳውትና ያው ምንም ያህል የተለየ ስሜት እኔ የሚሰማኝ አልነበረኝም ነበርና ያን ይመስል ነበር። በዚህ አጋጣሚ እንደውም ፎቶግራፈሪን በጣም ማመስገን ፈልጋለሁ። ብሩክ ዳምጤ ይባላልና በጣም የሚያማምሩ የእርግዝና ፎቶዎችን ነበር ያነሳኝ።